የደም ውስጥ ቅባቶች አይነትና መጠን። ከምግብ መፈጨት በኋላ የሚገኙት ቅባቶች ከአንጀት ወደ ደም ውስጥ ከገቡ በኋላ ወደሚፈልጉበት የሰውነት ክፍል የሚጓጓዙት ከፕሮቲኖች ጋር በመቀላቀል ነው። ይህ የቅባትና የፕሮቲን ቅልቅል ላይፖፕሮቲን ይባላል። ላይፖ ቅባቱን የሚያመለክት ነው። የላይፖፕሮቲኖች ማንነትና ስማቸው የተመሰረተው በሁለቱ በቅባቱና በፕሮቲን አንጻራዊ መጠን ነው። ቅባቱ በዛ ካለ ኤል፣ ቅባቱ አነስ ካለ ኤል ላይፖፕሮቲን የሚል ስያሜ ተሰጥቷቸዋል። ሁለቱም አይነቶች የተወሰነ ኮሌስትሮሎች ውስጣቸው ይኖራቸዋል። ሶስተኛው ደግሞ ብዙውን ቅባት ያለው VLDL የሚባል ነው። የልብን በሽታ በተመለከተ እነዚህ ሦስት አይነት ላይፖፕሮቲኖች ከፍተኛ ቦታን የያዙ ናቸው። LDL ብዙውን ጊዜ መጥፎ ኮሌስትሮል ሲባል የዚህ በደም ውስጥ ከፍ ማለት ከልብ በሽታ ጋር የተያያዘ ነው። ምክንያቱም በልብና በሌሎች ደም ስሮች ላይ መጥፎ ለውጥ በማስከተል የደም መርጋትና የደም መተላለፊያ ቧንቧዎችን እንዲዘጉ ሊያደርግ ስለሚችል ነው። በአንጻሩ ደግሞ HDL ጥሩ ኮሌስትሮል የሚባለው ደም ስሮችን የሚጎዱትን ንጥረ ነገሮች ከዚያ ቦታ ወደ ጉበት በመውሰድ ከሰውነት ውጪ እንዲወጡ ያደርጋል። ስለዚህም የHDL በደም ውስጥ ማነስ ከልብ ህመም ጋር ሊያያዝ ይችላል። የሶስተኛው የVLDL በደም ውስጥ መብዛትም እንደዚሁ ጥሩ አይደለም። በሐኪም ታዞሎት የደም ውስጥ ቅባቶች የላቦራቶሪ ምርመራ ውጤት የእነዚህን የሦስት ቅባቶች ዝርዝር በአንጻራዊ መጠናቸውና በአጠቃላይ ደም ውስጥ ያለው የቅባት መጠን ይሆናል። የሆነ ሆኖ የደም ቅባት ልከኛ መጠን በዕድሜና በጾታ ስለሚለያይ ለእርስዎ የሚመጥነውን የደም ቅባት መጠን መወሰን ያለበት ሐኪም ነው።